ምንም የሚይዘው ሳይድ የለም እና እውነትን ይዤ ነው የማወራው። መረጃዎች እየወጡ ነው። የሚደበድባት የሚሰድባት ምናምን ሙሉ መረጃ ነገ ከነገ ወዲያ ይወጣል። ሙሉ አካውንትሽን አዘጋለሁ የሚል ድምፅም ሊወጣ ይችላል። መውጣቱ አይቀርም። ይሄን ደግሞ እርግጠኛ ሆኜ ይናገራል። መውጣቱ አይቀርም። ለማየት ያብቃሽ። አካውንትሽን አዘጓለሁ ምናምን በድንፋታ ያስቀመጠው ቮይስ ሜሎች አይጠፉም። እንደሚያደርገው እርግጠኛ ነኝ። ይደነፋል። አንዱ ኮመንት ሲያደርግ ሰምታል ሊሆን እዚህ ቅድም እየሳኩ ነበር። ማን ድሪባ ነው የሚባል አንድ ታዋቂ ዳዊት አጎቱ ድሪባ እና ነብሰበላ ዘመድ እያለ የዳዊት ድሪባ ዘመድ ሆኖ ለዛው ምናምን እያለ ነበር እና አይ እንግዲህ በጣም ከባዶች ናቸው። እንደዛ ዳዊት ድሪባ የታወቀ እንትን ነው። ባይዘው ሙቪ የሚሰራለት የአዲስ አበባ ጮሌ ነው። መጽሐፋውን አሳተመ እኮ መጽሐፍ አሳተመ። ምን ይለዋል? እኛን እኮ የተማሩት ሲጽፉ አይነበሩም። ወሮ በላ ሲጽፍ ይነበራል። እነዩ ጩፋ እኮ መንፈስ ሆነን ምናምን በዚህ ጋር ወተን በዚህ ገባን። ዳዊት ድሪባ እኮ እስር ቤት እኮ በመንፈስ አምልጦ የሚወጣ ሰው እኮ ነው። በሩን ከፍቶ ምናምን ጠባቂዎች በጣሪያ በምናምን የሚወጣ ሰው ነው። እና ይህን ነገር እኔ በሲሪየስ ነው የማየው። በጣም ከሚገርመኝ ነገር አንዱ የሆን ልክ ያላለው እኮ ቪዲዮ አሁን በጣም ከሚገርመኝ ነገር አንዱ ማለት ነው ኮሜንት ምናምን ሳነብ ምን ይላሉ? ቀንታችሁ ነው ምናምን ይላሉ። እኔ ለምሳሌ አሁን እንትና ማን ነው ጆን ዳንኤል በየቀኑ እየመጣ እየለመነ የሚኖር ሰው ነው። ቲክታክ ላይ ገባ ጌም እየተጫወተ። እኔ ግን ስራ ሰርቼ እንደ ባሪያ ሰርቼ እንደ ንጉስ ብኖር ሰው ነው። ራሴን በማንም ሰው ዲፔንድ ያለውን ፍሬ እዚህ ጋር ያለውም ሰው እንደዛ ነው። ምንድነው የሚያስቀናው? ሰው በራሱ ሰርቶ መኖር ነው የሚያኮራው ወይስ እየመጣ እዚህ ጋር? ይሄ እኮ የተለየው ቤተክርስቲያን ከሚለምኑት እኮ የተለየው ቁጭ ብሎ ጨርቃ ለማስቀመጥ ብቻ ነው እንጂ ሰው በህይወት ዘመኑ ወጣት ሆኖ ቁርጠኛ ሆነ መስራት አለበት። እኔም ጌም ልጮት እያሰብኩ ነው አይደል? ለማኝ ብለህ ካሁኑ እንዳታርቀኝ ዮኒ ለማኝ ብሎ ሊያርቀኝ ነው ገና ካሁኑ ጌም እጮታለሁ እያልኩ እያሰብኩኝ እዚህ ጋር ይኸውልህ ላይቭ ላይ እንዴት ዋርኒንግ እየሰጣት እንደሆነ ምንም ነገር ሳታሳይ ይኸው እዚህ ጋር ምንም ነገር ይኸውልህ ስለሚወደኝ ነው ብዬ ነው የማስበው። አያችሁ፣ ይሄን ነው የምለው። አሁን ለምሳሌ ታላቅ ወንድም ቢኖር ይናገራል፣ ታላቅ ወንድም ቢኖር ይመክራታል፣ ታላቅ ወንድም ቢኖር ብዙ ነገሮችን ያስተምራት ነበር። የሚመስላቸው ስለምወድሽ ነው። ምን ይላል? እንደዚህ ከኔ እንዳትርቂ አይነት ጨዋታ ነው የሚጫወተው። እና እኔ ብቻ እግዚአብሔር አምላክ ከሴቶች አልፎ የሚያግዛችሁ ወንድም ወይም አጎት ወይም አባት ይስጣችሁ። ሴቶች በተለይ ኢትዮጵያ ለምትኖሩ እኔ እንደው ጎማ ቢኖረውና ሴቶች ተመርጠው አሜሪካ ሙሉ ቢገቡልኝ ደስታዬን አልችለው። ወይ አውሮፓ ሰላማቸውን የሚያገኙት እዚህ ሀገር ሲመጡ ነው። እንዲህ ምንም አይነት መብት የሴት ልጅ መብት እንግዲህ ልብስ እንደዚህ የሆነ ተብሎ ሩዋንዳ ያደረግንባት ሀገር ሴት ልጅ በየጊዜው ስትገደል ስትደፈር የሰውየዋ ደረቱን ነፍቶ ነው የመጣውን የእንትና የዋንትያ የልጁ አባት በ12 ዓመቷ የደፈራት ሰውዬ ፍርድ ቤት ተከራክሮ ልጄን ማየት ፈልጋለን ተብሎ የ12 ዓመት የደፈረና ያስወለዳትን አሁን ደረቱን ነፍቶ እየተከራከረ ፍርድ ቤት ልጅን እንድታይ ይፈቅድላል። ሊደፍራት ልጇን እሱ ብቻ አይደለም እኮ ለሌዛኛው ልጅ እኮ በጣም ስህተት ዮኒ ቢኬ የሚባለው ልጅ ማነው? ለዛ ቤካ ለሚባለው ደግሞ ድፈራት። በቃ አሁን ብትደፍራትስ ምን ያመጣል እኮ? አሁን እኮ ኢትዮጵያ ውስጥ ሕግ ቢኖር ይሄ ፐብሊክሊ የተነገረ ነው ዮኒ። አሁን ያ ቪዲዮ ተቆራርጦ ስንት ህጻናቶች ደርሷቸው። እኔ ኢትዮጵያ እንደው አቢቹ ከቻል የሴቶች መብት ተከራካሪ ብቻ አልገኝ ስልብ ነው ወንዱን አድርጌ መጨርስልህ። ፈጣሪ ምስክሬ ነው። ስልብ አድርገህ ደግሞ ሴቶቹን ልትጎዳ ነው። እንደሱም እንደገና ደግሞ ቪዚተር እንትን ሲደረግ በጣም የተናደድኩበት የተበሳጨሁት ነገር ደግሞ ዮኒ ከልጅቷ ጋር አንድ ላይ ቁጭ ብሎ
ምን አይነት ላይክ ሱፐርቫይዝ የሆነ እንኳን እንትን አይደለም የሰጡት ለሰውየው ማለት ነው። እንዴት ነው የ14 ዓመት ልጅ አርጎ ያስወለዳትን ልጅ ከህፃን ልጅ ጋር አምነ የምትተወው? ማለት ነው የነበረችውማ 12 ነው ስታረግዝ ነው 13 በ13 ነው የወለደችው እኮ 12 እያለች ነው። ምን አይነት ጭንቅላት ነው የፈረደው ሰውዬ ራሱ እንዴት ቢያስበው ነው ያንን ፍርድ የሰጠው ነው? ህፃን ልጅ ቢደፍራት ሲችን ልጅ በምንድን ነው የሚያስወልደው? የ12 ዓመት ልጅን ጀንጅኖ ነው ልትይ ነው? ባይዘው ልጅቷን ፈቀደ 12 ዓመት ልጅ ፈቀዳም ማለት ነው። ቢደፍራትስ የገዛ ልጅ ነው የለመደ ሰው ነው ነው ማለት ታዲያ እኔስ ያልኩት ቪዲዮ ሰርቻለሁ ዛሬ። ህግ እኮ ተጽፏል እኮ ከ18 ዓመት በታች ላለሽ ፍቃደኛ እንኳን ሆነ አብራ ብተኛ ያስጠይቀዋል። ከ3 ዓመት እስከ 15 ዓመት የሚል ህጉ ላይ አለ። ይሄ እኮ ወይ ፈጣሪ ህጉ ነው አልተተከበረም። እሱን እኮ ነው እንዴት ነው አንድ ላይ የሚያስቀምጡት ከህፃን ልጅ ጋር ነው የምልሽ። እንደዚህ አይነት ሰው እኮ መገለል በሚዲያ ወጥቶ ሰው ጋር እንዳይቀርብ ነው የሚደረገው። እዚህ ሀገር አለ ዌብሳይት ላይ ስትገቢ አካባቢሽ ያለ ሰው እንደዚህ አይነት ሰው ያለ ሰው ይናገራል። እዚህ ሀገር ህፃናቶች እንደዛ ነው መሆን ያለበት ነው የምልሽ። አሁን እቺ ልጅ ከሷ ጋር እንዴት ነው አንድ ላይ ቁጭ ብሎ ከህፃን ልጅ ጋር የሚያስቀምጡት? ኮመን ሴንስ አይደለም፣ የለውም ምንም ሴንስ የሌለው ነገር። በጣም አየሽ አይደል? አሁን እሷን ጠየቀኝ ሊደፍረኝ እንዲያለ ብላ ኢንፎርም ያደረገችው ሚዲያ ላይ እሱን ተባብሮ ነው የቆመው። ድጋሚ ጸጸት እንኳን የለበትም እኮ ሰውየው። ልጅን እንኳን አገኝ ተብሎ መጀመሪያ እኮ ክዶ ነበር እንዴ ቅጥል እንዳልኩኝ ልጁን እኮ መጀመሪያ ክዶ ነበር እኮ የኔ አይደለም ብሎ እኮ ክዶ ነበር እኮ። አሁን ነው እኮ ነገሯ ሲስተካከል መጥቶ ልጅ ሰውየውን ግን ዝም ብለህ ከንግግሩ ስትሰማ አሁን ካሉ ሰዎች ጋር ስልጣን ላይ ካሉ ሰዎች ጋር የሆነ ግንኙነት ያለው አይመስልም ይሆን እንጂ ሰውዬ ትንፋሽ የለውም። ቶ በጣም ነው ያዘንኩት። እሱን ነው የምልህ። ያው የሆነ ነገርማ አለው እንጂ አክሰንቱ ምናምን ሳየው የሆነ ንግግር የሆነ እንትን አለው ብቻ። አዲስዬ አንድ ነገር ልንገር፣ መሬ ሆኖ አንድ ፖሊስ ከሄደበት አምሮ ከሄደበት እስከ መጨረሻው ይሄዱበታል። እርግጠኛ ስለሆነ የዱባይ አለ መስዬ የዱባዩን አግኝቼ ያሳይቻቸው ነበር ለሁሉም እንዴት አድርጎ በመኪና ሊገጫት እንደነበረ ስትወድቅ በጥፊ መቷት። አረቦቹ ተሰብስበው ፖሊስ ጠርተው እንዳስያዙት እሷ ደግሞ ይቅራስ ብላ ወንድሜ ነው ብላ በምታውቀው ቋንቋ ስታረግ ሲያላግጥባት እንደነበረ እኔ በሆነ አስይዤ አላቃትም ብዬ አስጠፍራት ነበር ያለውን ይሄ አውሬ በደንብ አሳይተናል። ስለዚህ አብሶሉትሊ ይሄ ሰው ሌሎቹ መማር አለባቸው። በዚህ ሌሎቹ ወንዶች ሴት ላይ ጫፍ ነገር ሊያደርጉ እንደማይችሉ ማሳየት አለብን። ከባድ መሆኑን የተናገረው እኮ ራሱ እኮ ነው። እኔን እንዲያደርጋኝ ቢሆን ነው ያለው። እኔ በሆነ አይደል እኔን እንዲያደርጋኝ ቢሆን ምን ያህል ከባድ እንደሆነ ራሱ እየተናገረ ነው። ያው ተናገረ እኮ ፊት ለፊት። ከዚህ በላይ ምንም ሊል አይችልም። ይሄ ደግሞ ይሄ ይመጣል ብሎ አይደለም ያወራው። ከእስር ቤት ልክ የተፈታ ሰሞኑን ይሄን ያለው ጃኒን እኮ አመሰግናታለሁ ብሎ አሳልፋ አሰጠኝም ባለጌ አይደለችም ብሎ ተዋናይ ጠዋት የለሽም እንደ ጆከር ጋር ገና ሳይጠየቅ ያወራውን አንድ በአንድ እሷ መታ ካወራች እኔ ጋር ብዙ መረጃ አለኝ ከፈለክ ጆከር በውስጥ ልክልሃለሁ። ምን ማለት ነው? እያንዳንዱን ሲቀርጻት ነበር። ምን ማለት ነው? እያንዳንዱ ይሄ አውሬ የሆነ የልብስ አራዳ ነው ማለት ነው። ጭንቅላቱ አልበሰለም። አመሰግናት ያው መታ ስለምትጠይቀኝ ብቻ ነው አለ እኮ መልሶ። ይሄን እልክላችኋለሁ አለ። ክሮፕ አድርጌ እልክላችኋለሁ። እየሰማው ነበር። ሰዎችን አፍስሼ ነው ማስገባቸው። አስገባን ትላላችሁ። የሆነ እኔ ልውረድላቸውና ይግቡ። በጣም አመሰግናለሁ። እኔ ወርዳለሁ ግን የዋንትያ ልጅ ግን አንድ ደቂቃ ልበልና ልውጣ። ቻው ጆኒ ሁላችሁ። እኔ ዮኒን ቻው ልበለውና ዮኒ ጥሩ ነው እንግዲህ አንተ እኔ ልክ ስላይትሊ ልዩነት አለን ትንሽ። እኔ የእሱም ድምፅ መሰማት አለበት ባይነኝ። የእሷ በደንብ መሰማት አለበት ሴት ስለሆነች። ምንም እዚህ ጋር ሴት ነች። ሴት ልጅ ብዙ ጊዜ ተጎጂዎች ናቸው፣ ተጠቂዎች ናቸው። ይሄ ምንም የሚሰመርበት ነገር ነው እና
ግን ፉል የሆነ አንደርስታንዲንግ እንዲኖረን የሁለቱንም ሞር መረጃ የእሱን ሰምተናል። በተለይ እሷ መናገር አለባት። ልክ ነህ ሰምን። ቢኮዝ እሱ ኦልሬዲ ወጥቶ እኔ ምንም አላደረግኩም ብሎ አቅርበዋል፣ ቪዲዮ ሰርተዋል፣ ጆከር ቤት መጥቶ ራሱን ነፃ አድርገዋል። ስለዚህ አሁን እሷ ያቀረበችውን ነገር ሞር እሱ ካቀረበው ነገር ጋራ ትክክል እንዳልሆነ ማሳየት አለባት። አይደለም ይሆን? በደንብ ማሳየት አለባት። ወጥታ በደንብ ማሳየት አለባት። ብዙ መረጃዎችን ማውጣት አለባት። ከዛ በኋላ ህዝቡ የራሱን ለልጁም ያለውን እይታ ልጁ ላይ ያለው ነገር እንትን ይላል። ግን ዋን ቲንግ ዳር ዊ ነው ጆን ዳንኤል ሪሌሽንሽፑ ላይ ከእሷ ጋር የነበረው አቢዩዚቭ እንደሆነ ዮኒ ያሳየው ቪዲዮ ላይ ራሱ ዱባይ ሄጄ በጥፊ መተዋት ፖሊሶች እንደም ሊይዙኝ ሲሉ እሷ ነች ያዳነችኝ ብሎ ራሱ የቃል የገባበት ራሱ የመሰከረበት ሁኔታ አለ። ስለዚህ እነዚህ ነገሮች ስታየው ጥፋት እያጠፋ አቢዩዝ እያደረገ ነው የተሳሳተ ነገር እነዚህ ነገሮች መቶ እሱ በደንብ መግለጽ አለበት ብዬ እላለሁ። እና ሁሉም ነገር መታየት አለበት። አጣ እንደደዳይ ምንድነው ሌሎች ሴቶች እህቶች
receive